ሰላምና ጤና በያላችሁበት ይብዛላችሁ ውድ የቻናላችን ተከታታዮች ጠቃሚ መረጃዎችን ለእናንተ ለማድረስ የሚተጋው ኬራውድ ፕሬስ ዛሬም ጠቃሚ የኮንዶሚኒየም ቤት መረጃ ይዞላችሁ መጥቷል። በዚህ ቪዲዮ የኮንዶሚኒየም ቤት እድለኞች ማሟላት የሚጠበቅባቸው ቅድመ ሁኔታዎች የተመለከተ መረጃ እናጋራችኋለን። አንዳንድ ሰዎች ቤቱ ደርሷቸው ምን አይነት መረጃ እንደሚጠየቁ መረጃው አይኖራቸውም። የወጣላቸው ቤት እንዲተላለፍላቸው በሚጠይቁበት ወቅት ይህንን አሟሉ ያንን አሟሉ ሲባሉ ይጨነቃሉ፣ ግራ ይጋባሉ። ከዚህ ባሻገር ቀደም ብለው ማዘጋጀት የነበረባቸው መረጃ ባለማዘጋጀታቸው መግሏላት ይደርስባቸዋል። ስለዚህ ይህ እንዳይፈጠር የቤት ተመዝጋቢዎች ከወዲሁ ቅድመ ዝግጅት ማድረግ ይጠበቅባቸዋል። የኮንዶሚኒየም ቤት እድለኞች ሊያሟሉት የሚገባቸው ዋና ዋና ቅድመ ሁኔታዎች የሚከተሉት ናቸው። አንደኛው የቤት ፈላጊዎች ምዝገባ ማረጋገጫ ካርድ ወይም ፕሪንት አውት ወይም ሰነዶቹ የጠፋባቸው ከሆነ ከፖሊስ ለመጥፋቱ ማረጋገጫ ደብዳቤ ማቅረብ አለባቸው። ይህ ሰነድ ማለት ቤት ስንመዘገብ የተሰጠን የባህር መዘገብ ላይ ከተመዘገብን በኋላ የሚሰጠን ካርድ አለ። ቢጫ ካርድ ነች። ያቺ ቢጫ ካርድ ማለት ነው። ሌላው ቅድመ ሁኔታ 40/60 የቤት ልማት ፕሮግራም ተመዝጋቢዎች ከሆኑ ከባንክ ተመዝጋቢና ቆጣቢ ስለመሆናቸው ደብዳቤ ማቅረብ አለባቸው። ወቅታዊ የታደሰ የነዋሪነት መታወቂያ ካርድ ማቅረብ አለበት። ያገባ ወይም ያላገባ የጋብቻ ሁኔታ ማረጋገጫ ሰርተፊኬት ማስረጃ ማቅረብ አለበት። በራሱም ሆነ በትዳር ጓደኛው ስም የመኖሪያ ቤት ወይም የመኖሪያ ቤት መስሪያ ቦታ የሌለ ወይም ከ1997 ዓ.ም በኋላ ቤት ኖሮት በሽያጭ ወይም በስጦታ ለሶስተኛ ወገን ያላስተላለፈ፣ በተጨማሪም የመንግስት ቤት ተከራይቶ እየኖረ ያለ ከሆነ በዕጣ የደረሰውን ቤት ሲረከብ ቤቱን ለአስተዳደሩ እንደሚያስረክብ ግዴታ የገባበትን ማስረጃ ማቅረብ ይኖርበታል። ሌላው በቤቱ ውል ወቅት የተነሳቸው 4 ፓስፖርት መጠን ያላቸው ጉርድ ፎቶ ማቅረብ አለበት። ይሄ እንኳን በጣም ቀላል ነው። ሌላው ቅድመ ሁኔታ ተወካይ ከሆነ ህጋዊና የታደሰ የውክልና ማረጋገጫ ሰነድ፣ ማንነቱን የሚገልጽ የታደሰ መታወቂያና የወካዩን ማንነትና ነዋሪነት የሚገልጽ ማስረጃ ከሚኖርበት ወረዳ ይዞ መቅረብ ይኖርበታል። እንዲሁም ሞግዚት ከሆነ በፍርድ ቤት የሚሰጥ የሞግዚትነት ማረጋገጫ ማቅረብ አለበት። በ20/80 የቤት ልማት ፕሮግራም ተመዝግበው በተለያየ ምክንያት በውጭ ሀገር የሚኖሩ ኢትዮጵያውያን የቤት እድለኞች ዜግነታቸው አለመቀየራቸው ከሚኖሩበት ሀገር የኢትዮጵያ ኤምባሲ እየተረጋገጠ በታደሰ ፓስፖርት እንዲስተናገዱ ይደረጋል። በ40/60 የቤት ልማት ፕሮግራም ተመዝግበው በውጭ ሀገር የሚኖሩ ኢትዮጵያውያን ወይም የውጭ ዜግነት ያላቸው ትውልደ ኢትዮጵያውያን በሚያቀርቡት የታደሰ ፓስፖርትና ተያያዥነት ባላቸው ማስረጃ መሰረት መስተናገድ ይችላሉ። ሌላው በ20/80 የቤት ልማት ፕሮግራም ምዝገባ ወቅት ባልና ሚስት በጋራ ተመዝግበው የተመዝጋቢው የትዳር አጋር ዜግነት የቀየረ ከሆነ የዕጣው እድለኛ እንዲስተናገድ ይደረጋል። በተጨማሪም በምዝገባ ወቅት ባልና ሚስት በጋራ ተመዝግበው ዋናው ተመዝጋቢው ዜግነት የቀየረ ቢሆንና የትዳር አጋሩ ዜግነት ካልቀየረ ዜግነት ባልቀየረው የትዳር ጓደኛ ስም እንዲስተናገድ ይደረጋል። ዕጣው የደረሰው የመንግስት ሰራተኛ በምዝገባው ወቅት በመንግስት ተቋም ቋሚ ሰራተኛ ሆኖ ሲሰራ የነበረ ስለመሆኑ ማስረጃ ማቅረብ አለበት። ዕጣው የደረሰው በምዝገባው ወቅት የመንግስት ሰራተኛ ላልነበረና ከዛ በኋላ ወደ መንግስት ስራ የገባ የመንግስት ሰራተኛ ከሆነ መረጃውን ካለበት የመንግስት መስሪያ ቤት ሰራተኛ ስለመሆኑ በሚያቀርበው ማስረጃ መሰረት እንዲስተናገድ ይደረጋል። ውድ የዚህ ቪዲዮ ተመልካቾች ዋና ዋና ቅድመ ሁኔታዎቹ እነዚህ ናቸው። የኮንዶሚኒየም ቤት ለምትጠባበቁ መልካም እድል እንዲገጥማችሁ እንመኝላችኋለን። መሰል ጠቃሚ መረጃዎች እንዲደርሳችሁ የኬራውድ ፕሬስ የዩቲዩብ ቻናል ቤተሰብ ይሁኑ። ጤና ይስጥልን።